ቶማስ ስለሞተ በጣም ደስ ብሎሻል አይደል? ሁሉንም ነገር ብቻሽን መቋጠር እንደምትችይ ነው የምታስቢው? ቆይ እንዴት ደስ ይላታል ብለህ አሰብክ? ድንጋይ ነገር ስማ፣ ያጣሁት እኮ ባለቤቴ ነው። በእውነት ለካ ባለቤትሽ ነው። ስሚ፣ ይሄ ቤት የኔና የእህቴ ነበር። ያ ማለት አሁንም ድረስ ድርሻለኝ። እንዴት ነው? ትልቅ ሰርፕራይዝ ነው አይደል? ቆይ ምን ማለት ነው? የትኛው ዘመን ላይ እየኖርክ ነው? ስማ፣ ይሄን ነገር ቤሉል ቢሰማም እንደሚታውቃለህ። አቤት፣ እንዴት ነሽ? ደህና አይደለሁም ቤሉል። ኑኑ በድጋሚ ጠፍታለች። ከኔ ጋር ነው ያለችው። አረ የምርህን ነው? እናት ናገሩም እንዴ? ምን ሆናችኋል? ሰው ይጨነቃብላችሁ አታስቡ? ይቅርታ መሲ፣ ደብሯ ስለነበር በአጋጣሚ ይዣት ወጣሁ። ስታናድዱ የራሳችሁ ጉዳይ። እና ከሱ ጋር ስተወር የነበረውን ነገር ከኔ ጋር ብናወራ ምን ይመስልሻል? እኔ ምንም አላውቅም። ሞች የአንቺ ጽሑፍ አይደለም። እስኪ በደንብ ተመልከች። እና እንዴት እስካሁን ምንም አላልክም? ምክንያቱም እኔ የምፈልገው ትንሽ በቀል አይደለም። ሰው ስለታሰረ ብቻ ተበቀልኩት ብለሽ ማሰብም የለብሽ። መሲ፣ እዚህ ምን ትሰራለሽ? እኔ እፈልጋለሁ ነው። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልን። ድራማውን እንዴት እያያችሁት ነው? እንዴት ነው? እየወደዳችሁት ነው? እየተመቻችሁ ነው? ሰዓት ቢጨመር የሚል ሰው ደግሞ ብዙ ሰው እንዳለ ይታወቃልና እንግዲህ በጣም አሪፍ እየሆነ ነው። ተከታተሉን። እናም ዛሬ የእንግዳ ድራማ ክፍል 26 እንዴት እንደነበረ እስኪ ትንሽ እንቃኘው። እናም አሁን ሄለንና ያፌት ተፋጠዋሉ። ሄለን እሷ እየፈለገች ያለችው ሁሉንም ንብረት ለመውረስ እኔ ሚስቱ ነኝና የሚስት ደግሞ ግማሹን እወስዳለሁ ብላ ነበር ያሰበችው። ግማሹ ደግሞ ለቤሉልና ለኤልሹ ይሆናል ብላ አሁን እሷ ሽርጉድ እያለች ነው የቤቱና የድርጅቱን ስም ወደ ራሷ ለማዘዋወር። ግን ያፌት አዲስ ነገር ይዞላት መጥተዋል። በጣምም አስደንጋጭ ነበረ ለሷ። ይህንን ቤት የቤተሰቦች ቤት ነው፣ የኔ ቤት ነው ብሎ ሲያስፈራራት ነበረ። እሷ ግን አንተ ምን አይነት ዘመን ላይ ነው ያለኸው? ይህንን እኮ ድሮ ነበረ የተውከው ብላው ነበረ። ግን እሱ በጣም ነበር ያስደነግጣት። አንቺ እዚህ ቤት ለመኖር እያሰብሽ ከሆነ ከአሁኑኑ እቃሽን ጠቅልለሽ መውጣት አለብሽ ብለ ሲፎክሩባት ነበርና ማስረጃ ከፈለግሽ ደግሞ ይኸው ብሎ ሰጥቷታል። ይህንን ማለት ቤቱ የእሱና የእህቱ ነው፣ እስካሁን አልተዘዋወረም ሊሆን ይችላልና አሁን ሄለን በጣም ጨንቋታል። እና አንተ ይህንን ዘመን ይህንን ስትጠብቅ ነበረ ወይ ብላም ስትመልስለት ምንም ሊላት አልፈለገምና የድርጅቱ ደግሞ ዋና እና ትልቁ ድርሻ እንዲኖረኝ እፈልጋለሁ ብሎ ሲያስፈራራት እንደነበረ ይታወቃል። እሷ ደግሞ ቤሉል ቢያውቅ ግን ምን እንደሚል ታውቃለህ ብላው ነበረ። ግን እሱ አስቀድሞ ለቤሉል አስጠንቅቆታል። እናም አሁን ያፌት ምንድነው እየፈለገ ያለው? የቤተሰቦቹ ሀብት ነው ወይስ ሌላ ነገር ነው ያሰበው? እና ቶሚስ ማን ገደለው ሊባል ይችላል? አሁን ባለፈው ቶም የመጨረሻ ጊዜ የተጻጻፈው ከመሲ ጋር ነው። መሲ ከጻፈችለት በኋላ ይህንን ሰውዬ እንደጠፋ ነው የታወቀው። ይህንን ደግሞ ሊሆን የሚችለው ሄለን መሲ የሆነ ነገር እንዳለችው ስለምታቅና ባልዋ ደግሞ ራሷ አስገድላው ሊሆን ይችላል ተብሎ ነው የሚጠረጠረው። በሌላ በኩል ደግሞ ያፌትንም ይህንን ሊያደርግ ይችላል። የቤተሰቦቹ ሀብት ቶም በህይወት እያለ መውሰድ ስለማይችል በጣም የሚያከብረውና የሚወደው ነው ብሎ ስለሚያስብ ማለት ነው። ስለዚህ ቤተሰቦች አሁን ቶሚ ያስገደለው ያፌት ነው ወይስ ሄለን ልትሆን ትችላለች ነው ብላችሁ የምታስቡት? እናም አሁን ያፌት ደግሞ የቶሚ ስልክ እሱ ጋር ስላለ እና ማን ከማን ጋር እንደተጻጻፈ አውቋል። አሁን መሲ እሷ የጻፈችለት የሄለን ጉድ እሱ እጅ ላይ እንዳለና አሁን ደግሞ መሲ ከሱ ጋር እንድትሰራ እያግባባት ነበረ። እሷ ደግሞ በጣም ደንግጣለች። እንዴት ቤተሰብ ከሆነ ይህንን ጉድ እያወቀ ለምን ዝም አለኝ ብላለች። እናም አሁን መሲ በጣም ግራ ገብቷታል። እና ደግሞ ሄለን ብታውቅባትና ምን ሊፈጠር እንደሚችልም አውቃለች። አሁን ሄለን ነው መፍራት ያለባት ወይስ ያፌት ነው የሚለውም በጣም ትልቅ አሳሳቢ ነው። ያፌት ግን ሆን ብሎ ለሄለን መሲን
እንደወደዳትና ጥሩ ልጅ እንደሆነች ነበረ የነገራት። ሄለን ግን በጣም ተጠራጣሪ ስለሆነች ይህንን የሆነ ነገር ብላው ነው የሚሆነው ብላ ደንግጣለች። በሌላ በኩል ቤሉልና ኑኑ ባለፈው ነገር ሆናችሁ ነበረ ግምታችን። ቤሉል ኑኑን ሊያገኛት ይችላል ብለን ነበረ። እናም እንደተናገርነው ቤሉል ኑኑን አግኝቷት አብረው እንደነበሩና ትንሽም ቀለል እንዲላት አድርገዋል። አሁን ኑኑ እንደምትወደው ታውቃለች፣ እሱም ይወዳታል። ግን ኑኑ በጣም የፈራችው ነገር እሷ በሽተኛ ነች ብላ ነው የምታስበው። እና ቤተሰቦች እስኪ ኑኑ መመርመር አለባት ድጋሜ፣ ቤሉል ይዟት ይሂድ ወደ ሆስፒታል ብላችሁ የምታስቡ እስኪ በኮሜንት ስር ድጋፋችሁን አሳዩን። እናም አሁን ኑኑና ቤሉል አብረው መሆን አይችሉም እያሉ ያሉት እነ ኤልሹና እነ ሄለን ናቸው። ኤልሹ ስለምትቀናባት ነው። ሄለን ደግሞ የቤሉልን ሀብት ለመውረስ ነው እንግዲህ ላይና ታች እያለች ያለችው። ለእሷንም ለኤልሹንም እንደዚህ HIV አለብሽ ያለቻት ሆን ብላ ከሱ ጋር እንዳትቀርብ ለማድረግ ነበር እንደዚህ ሆነው። እናም በመጨረሻ ደግሞ ያየነው ነገር ነበረ። ለምንድነው ታዲ ለመሲ ምግብ የሰጠቻት? ሄለንስ ምን ብላት ነው ለታዲ ምን ብላ አሳምናት ነው ለጓደኛዋ ያንን ምግብ የሰጠቻት? መርዝ ሊሆን ይችላል ወይም ደግሞ እንዳትናገር ሊያደርግ ይችላል። ምንድነው? ታዲም በጣም ስትንቀጠቀጥ ነበርና እሷ ፈልጋው ሳይሆን ሳትፈልግ ነበረ የሰጣቻት የሚመስለው ማለት ነው። እና በመጨረሻ ደግሞ አሁን ኤልሹ ለኑኑ ሌባ ለማስባል የእናቷ ንብረቶችን ኑኑ ክፍልና ኑኑ ሻንጣ ውስጥ አስገብታለች። እናም አሁን የኤልሹ ሴራ ሊጋለጥባት ነው ወይስ እሷ ኑኑ ሌባ ልትባል ትችላለች ብላችሁ ነው የምታስቡት? እስኪ ቤተሰቦች የእናንተ ግምት በኮሜንት ስር አስቀምጡልን። ኑኑ በጣም ታሳዝናለች፣ ከዚህ ስቃይ መውጣት አለባት የምትሉም እስኪ በኮሜንት ስር አሳውቁን። ለዛሬ የነበረን ቆይታ ይህንን ይመስላል። ሙሉውን ክፍል ቀደም ብለን በኮሚኒቲ ቻነል እንለቀዋለን። ዛሬ ወደዚህ ቻነል የመጣችሁ ለመጀመሪያ ጊዜያችሁ ከሆነ ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቻነል የእንግዳ ኖላዊ አለማየሁ እና ሌሎች አጠር ያሉ የአማርኛ ድራማዎችን አጠር መጠን አድርገን እናቀርብላችኋለን። እናንተ የምትፈልጉት ሌላ ድራማ ካለም በኮሜንት ስር አሳውቁን። ለዛሬ ይህንን ነበረ። አስተያየታችሁ ጻፉልን። በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። እኔ ያለው አይደል እንዴ ለሱ ታዲያ አንቺም አለሽ፣ ማንም አይተካሽም። ይሆንልሽ በቃ። ይልቅ በቃ እኔ ልሂድ። አይ አሁን ቁርስ እየበሉ ነው የሚሆነው። ትንሽ ቆይተሽ ትሄጃለሽ። እሺ እናውራ አይደል አዶኒ? እሺ ይህንን ብር ያዥና ሱቅ ድረስሽ ነይ። ደግሞ ከሰፈር እንዳትርቂ እሺ። ዱርዬዎች አሉ። እሺ ምን ላምጣ? ለባሉ ሱቁ ነግሬዋለሁ። አንቺ ብሩን ስጪው። እቃውን ሲሰጥሽ አንቺ ይዘሽ ነው። ግን እኮ ብዙ ሱቅ ነው ያለው። ዳር እኮ ግምቱ ምንድን ነው? ቆይ ስለ አባቱ ነው። በረሰውዬ ድምፁ አዲስ አልሆነብኝም። የሆነ ቦታ ማቆም መሰለኝ። ግን ህመሙ መቆጣጠር ስላልቻልኩም መነሳት አልቻልኩም። የማቆ ድምፅ ነርሽ? ቆይ የወንድ ነው ሴት? የወንድ ነው። ስትወጪ ማለት ስታመልጪ መንገዱን በደንብ ታስታውሻለሽ? አሁን ምን ታውቂያለሽ እንዴ? በጣም ፈርቼ ስለነበር እንዳይደርሱብኝ ስሮጥ ልብ አላልኩት። የሆነ ያየሽው የምታስታውሽው ጽሑፍ ምናምን? አዶኒ በቃ ወጥቻለሁ እኮ
ይህን ያክል መጨነቅ አያስፈልግም። ቶማስ ስለሞተ በጣም ደስ ብሎሻል አይደል? ሁሉንም ነገር ብቻሽ መቋጠር እንደምትችል የምታስቢ እንዴ? ስማ፣ ያጣሁት እኮ ባለቤቴ ነው። በእውነት? ልክ ባለቤትሽ ነው። ይልቅ በደንብ ስሚ።